ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እንዴት ከረማችሁ? ተጠፋፋን። እንዴት ናችሁ? ዛሬ በሚያስገርም እና በሚያስቅ ቪዲዮ መጥቻለሁ። እስከ መጨረሻ ተከታተሉኝ እና ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ። ቪዲዮ የሚደርሳችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ። ዛሬ የሚያስቅ ቪዲዮ በማታ እጅጋችሁ መጥቻለሁ። እስከዛሬ ማለት ነው ዶሮ ምራቡበት መንገድ ይታወቃል። ሴቷ ዶሮ ለእንቁላሎቿ ሙቀት በመስጠት ለተወሰኑ ቀናት ከቆየች በኋላ በዚህ መንገድ ነው ምራቡት ማለት ነው ዶሮዎች። ከዚህ ውጪ ማለት ይሄ እንግዲህ የተፈጥሮ ህግ ነው። ዶሮዎች ምራቡበት መንገድ የተፈጥሮ ህግ ነው። ከዚህ ውጪ የምታውቁት ዶሮዎች ምራቡበት መንገድ ምንድን ነው? ማለት ከዚህ ውጪ እንዴት ሊራቡ ይችላሉ ብላችሁ ታውቃላችሁ? ዛሬ እኔ ያየሁት ዶሮዎች በሴቷ ዶሮ ታቅፈው ሳይሆን በሰው ታቅፈው ምራቡበት መንገድ ነው። እስከ መጨረሻ ተከታተሉኝ። እንዴት እንደሆነ እነግራችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ስለዚህ ዛሬ የምነግራችሁ ታሪክ ጀርባ ያለ ሰው አብርሃም ፖንችቬል ይባላል። የፈረንሳይ ሀገር አርቲስት ነው። የ44 ዓመት አርቲስት ነው። ይሄ ሰው እንዴት ነው የሚያምነው? ከተፈጥሮ ጋር የሰው ልጅ ከተፈጥሮ ጋር ግንኙነት ሊኖረው ይገባል ብሎ የሚያምን ሰው ነው እና የተለያዩ በጣም ውድ የሚባሉ ነገሮችን እያደረገ የኖረ ሰው ነው ማለት ነው። ይሄ አርቲስት እና ይሄኛው አሁን የነገርኳችሁ የጀመርኩት ስለ ዶሮ ክስተት በሱ ነው የሆነው ማለት ነው። ይሄ እንግዲህ ክስተት የተፈጠረው በአውሮፓያኖቹ አቆጣጠር በ2017 ነው። ይህ የ44 የፈረንሳይ አርቲስት አብርሃም ፖንችቬል ምን ያደርጋል? ዶሮዎች ጋር የሰው ልጅ ግንኙነት ሊኖረው ይገባል ብሎ ያምንና ለምን ዶሮዎቹን በሴቷ ዶሮ ሳይሆን በሰው ልጅ እንዲራቡ አላረግም ብሎ ይነሳል ማለት ነው። እንዴት ነው ያደረገው? ለዚህ ሀሳቡ የሚረዱትን ነገሮች ሙሉን ያዘጋጅና ለተወሰኑ ለአንድ ወር ነው እቅዱ የነበረው። ለዛን ያክል ጊዜ ያ ፕላኑን ይፈጽማል ማለት እንዴት ያደረገው? ለዛ የምጠቅመውን ወንበር ያዘጋጃል። ይሄ ወንበር እንዴት ነው? ሆል አለው፣ ቀዳዳ አለው መቀመጫው ቦታ ላይ ማለት ነው። ከዛን ከስር እንቁላሎች የሚቀመጡበት ነገር አዘጋጅቷል። ቪዲዮን አስቀምጥላችኋለሁ ታያላችሁ። ምንድነው እንቁላሎች የሚቀመጡበት ነገርም ተዘጋጅቷል። ከዛን ሌላ ደግሞ ሙቀት የሚሰጠውን ብላንኬት ዲዛይን ተደርጎለት ማለት ነው። በጃፓን ሀገር ሰው ነው ዲዛይን ያደረገለት። ብላንኬቱ እንዴት ነው ሙቀት ሰጠዋል ማለት ነው። በጣም አስፈላጊ የሆነ ሙቀት ሰጠዋል ማለት ነው። ሌላም ደግሞ እሱ ብቻ ሳይሆን የምበላው ነገሮችም ይሄ ሙቀት ሊሰጡት የሚችሉት ነገሮች እንደ ዝንጅብል እንደዚህ አይነት ነገሮችን ይመገባል ማለት ነው። ይሄ ሁሉ የሚያደርገው ለእንቁላሎቹ በቂ የሆነ ሙቀት ለመስጠት ነው ማለት ነው። ይሄ ሰው እንዴት ነው የሚያደርገው? ቀኑን ሙሉ ያ ወንበር ላይ እንቁላሎቹ ያሉበት ወንበር ላይ ይቀመጣል ማለት ነው እና ከዛ የምንነሳው ከ24 ሰዓት ውስጥ ለ30 ደቂቃ ብቻ ይነሳል። እዛው ላይ ነው የምጸዳዳው። እዛው ላይ ቁጭ ብሎ በተዘጋጀለት ቱቦ ነው ኤቭሪቲንግ የሚያደርገው። ከዛ ይነሳል ማለት ነው። በዚህ መንገድ 10 እንቁላሎችን መጀመር ማለት አስቀምጦ ከ10 ውስጥ 8ቱ ውስጥ ዶሮ ወጥቷል ማለት ነው። እሱ እዛ ቁጭ እያለበት አይ ቲንክ 20 ምናምን ቀን ውስጥ እንቁላሎቹ መፈልፈል ችሏል ማለት ነው። በዚህ መንገድ ይሄ ሰው ዶሮዎች ምራቡበትን መንገድ በዚህም ሊሆን ይችላል ብሎ አምጥቷል ማለት ነው። በጣም የሚገርም ነው። ይሄ ብቻ አይደለም። ይሄ ሰው ከዚህ በፊትም የተለያዩ በጣም መጀመሪያ እንዳልኩት በጣም ዊርድ የሆኑ ነገሮች ለሰው ልጅ የማይታሰቡ ነገሮችን
አድርጎ ያቃል እንዴት ነው የሚያምኑት ጀመር ነገሮችን ለመረዳት ነገሮችን ለማወቅ ከሩቅ ሆኖ መመልከት ከሩቅ ሆኖ ስለዛ ነገር ማወቅ ሳይሆን ያ ቦታ ላይ ሆኖ ማየት አለባችሁ ብሎ የሚያምን ሰው ነው ማለት ራሱን ነገር ሆኖ ማየት አለባችሁ ብሎ የሚያምን ሰው ነው እና ከዚህ በፊት ብዙ ነገር አድርጓል ኬቭ ውስጥ ለ13 ቀን አይገስ እና ለእንደዛ አይነት ቀናት ኖሯል እና ደግሞ ቢር ውስጥ ለተወሰኑ ቀናት ቆይቷል በጣም የሚያስገርሙ ነገሮችን አድርጓል ማለት ነው ቪዲዮቹን አስቀምጣለሁ ታያላችሁ ሰው ይሄ ነው ሳየው አስገርሞኝ ነው አስቆኝ ነው እና በዚህ አጋጣሚ እንደዚህ አይነት ቪዲዮዎች መመቻችሁ ከሆነ እና ሰምታችሁት በጣም ዊርድ የሆነ ነገር እና ያሳቃችሁ ነገር ካለ ሼር አድርጉልኝ እና እንሳቅላ ማለት ነው እና ነገሮችንም በዛው መንገድ ማለት አንዳንድ ክስተቶችን በአለማችን ላይ ያሉትን ክስተቶች እንድናያቸው ነው ይሄ ነው ዛሬ ያየነው ስለ አብርሃም ፓንችቬሊ የፈረንሳይ ሀገር አርቲስት ነው ገብታችሁ ስለሷ ምውላለሁኝ ዛሬ ያስኩት ቪዲዮ ይሄን መስላል በቀጣይ ቪዲዮ እስክንገናኝ ቻው እያልኩኝ ሰብስክራይብ ማድረግ እንዳይረሳ